እኔ ዛኔ የአጥንት ካንሰር እንዳለ አላቅም ነበር። ብለድ ካንሰር እና ጡት ካንሰር ምናምን ነበር የምናውቀው። የአጥንት ካንሰር እንዳለ አላቅም፣ ግንዛቤው አልነበረኝም። ከዛም በቃ እግርሽም ይቆረጣል ተባልኩኝ። ከ2 አመት በፊት ማለት ነው። እኔ በተአምር አልቆረጥም ብዬ ነበር። እግርሽን ሴፍ እናደርጋለን፣ ግን እዚህ ጋር አሳዛኝ ነገር ልነግርሽ ነው አለኝ። ምንድነው? ከእግርሽ ዘሎ ወደ ሳምባሽ ወጥቷል ካንሰሩ። ስለዛ ሳምባሽም ቀኝ ፓርት መውጣት አለበት፣ ይበቅላል፣ ቀኙ ፓርት ግን መወገድ አለበት ተባልኩኝ። በአንድ ቀን የ12 ሰዓት የሚፈጅ ሰርጀሪ ተሰራው ማለት ነው። እሺ ብዬ ወሰኝ ማለት ነው። በቃ የመዳን ጉጉቴ ከዛን ቀን ጀምሮ በቃ ይሆናል እድናለሁ። ፈጣሪ ነው በቃ ፈጣሪን አምናለሁ። ከፈጣሪ በታች ሰበብ እናንተን አደርሳለሁ። ፈረምኩ በቃ 5 ቀን አትነጪም ብሎኝ ነበር። ምክንያቱም የ12 ሰዓት የሚያክል ሰርጀሪ ነው የተሰራውት እግርም ሳምባም። ስለዚህ ለ5 ቀን ፈርሚ አትነቂም ኮማ ውስጥ ነው ተባልኩኝ። እሺ ብዬ ፈረምኩ። እኔ አላህዬን ይዤ ማዘርም በጣም ፈርታ ነበርና አላህዬን ይዤ ፈረምኩ። ልክ ከፈረምኩ በኋላ 12 ሰዓት ሲያልቅ ሰርጀሪው አልቆ ልክ ወደዛኛው ፍራሽ ላይ አድርገውኝ ወደ ሌላ ክላስ ሲወስዱኝ ነቃሁኝ። ደነገጡ። እንዴት በዚህ አጭር ጊዜ ነቃች ብለው ነው? በጣም